ሀበሻ ስትሞት ሊቀብሬ ሀገር አቋርጦ ይመጣል፣ ከሩቅ ይመጣል። ግን በቆሜ ያለ ሊረዳ አስፋልት አይሻገር። ለምን? ባህል ነው ምንድነው? ቆይ እኔ አልገባ። ባህል ከሆነ እናጥፈው፣ እናጥፈው፣ ይጥፋ። እንዴ ሻምሱ ወይ ከየት ነው? ኧረ ተው እባክህ። ምን ነው ቸግሮኝ እናቴ ጋር ብሄድ እናቴ ራሷ ቸግሯት እናቷ ጋር ሄዳለች አላሉ? ታባቱ ነው የሚያምረው። ሄይ ቤብ ወይ ያለ አሎልሽ አለን። አነዳድለኝ እንዴት ነህ? ማለት አነዳድለኝ ሹፌርና መንጃ ፈቃድ አውጥቻለሁ። ያው ታውቂ የለ በዘመድ ነው ስራ የሚገኘው። የተወሰነ ጊዜ ስራ ፈትቻለሁ፣ አላገኘሁም እስካሁን ስራ። ኖ እንደዛ ሳይሆን አነዳድለኝ። እዛ ሲያሰለጥኑኝ አሪፍ ነው። ኦልሬዲ አልፌያለሁ ፈተናውን። መሰናክል ነክቼ አላውቅም። አንተ አይገባህም እንዴ? ምን ፋራ ነገር ነው እናት? አልገባኝም። ማማዬ ምንድነው? አነዳድለኝ። አነዳድ ኧረ በጣም ጎበዝ ነኝ። እሱማ ምን ሹፌር ፈልገሽ ነው? ኖ እንደዛ አይደለም። አይገባም ጀማን እንደ ሹፌርና አነዳድለኝ እኮ ጎበዝ ነኝ እኮ አልኩሽ። እነዳለሁ፣ ባጃጅም እነዳለሁ፣ ኪዩትም እነዳለሁ፣ መኪናም ካለ መኪና እነዳለሁ። አሁን እንደውም ስራ አጥቼ ነው የቆምኩት እኮ። ምን አይነት ፋራ ነው በእናታችሁ ስታስጠላ። ያኔ ፍቅር እስካሁን እየጠበከኝ ነው እንዴ? ወይዘም በእናትሽ እስካሁን ትቀያለሽ እንዴ? እኔ ቦምብ ላፈነዳ ነበር። ቆላ አልቆብኝ ቦምብ ላፈነዳ ነበር። እንዴት እዛ ያለን መሰለህ እንዴ? ወይንም እኔ እንደዚህ አይነት ነገር ከዚህ በኋላ ወይ ቦምብ አፈነዳለሁ ወይ ቶክስ አለው። እንደዚህ እንዳቆይ ከዚህ በኋላ ልረሳሽ ብጠጣ አይኔ እየሰከረ ጭራሽ ሁለት አድርጎ ያሳየኝ ጀመረ። ሰምተሃል? ምን ችግር በቂቤ ያስበላል ይላሉ። አዎ ችግር እኮ በቂቤ ያስበላል። ችግር በማያስበላው ነገር የለም። ተው በእናትህ። ኧረ እባክህ የሱ ይገርማል። ችግር በስጋው ላይ ያስበላል። በስጋ ያስበላል? አዎ ስጋ ያስበላል። እንዴት? በሐሜት እና ያው ነጋና ጠባይ እንግዲህ ዞረን ተዟዙረን ታች ከተፋል መጣውላችሁ። አዳምጡ። አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም ተባብሎ ሀገራትና አጉራት ደረጃ ምድብ ወጣላት ዓለም። እዝጌር እኩል ፈጥሮ እኛ ግን መደመር፣ ማባዛት፣ ማካፈልና ማከፋፈል ከዳብሎስ ተማር አደለም። ተወሰው ዘርተው ተው ጠባችን ይቅር ተይዋኔ ተይ በፍቅር ነው ተዋዳም ዘርተው ተው ሰላም ይሁን ተው። አታገባም እንዴ? ቆይ አንተ። ኧረ አላገባም። ለምን? ምንም ስለሌለኝ። እሺ ቤትና መኪና ተሰጥቶ 3 ሚሊዮን ብር ቢሰጥ ኧረ እያጓጓኝ ነው። ታገባለህ? አላገባም። ለምን? ስላልተሰጠኝ። የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ለብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራተ አጎርሳ ነው በት የምትጠብቀው ባሏን። ፈረንጅ ሚስት ግን የኔ ባልቤት ገና ቤት ሲገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተለውሳ አኩርፋ እንዳንባሳ በጫጭራ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ካስከሳ። እስቲ ችግርሽ ምንድነው? አለርጂ አለብኝ። ኦ የለውዝ ነው? አይ የእንቁላል? አይ ስትታጠቢ ነው የውሃ? አይ የደሃ አለርጂ አለብኝ። የደሃ ስቲ የደሃ በቃ ደሃ ሳይ ሽፍ ይልብኛል። እውነት? ያ እኔ ጋር አንድ መፍትሄ አለ። ለምን በሰርጀሪ አናስወግዳቸውም? ጎበዝ ዶክተር። ደሃዎቹ ነው አይደለም፣ ያንቺን ሁለቱን አይኖችሽን ነው። ከዛ ሀብታምም ደሃም አታይም። ይመችሻል? ኖ እሺ የፍቻችሁ ምክንያት ምንድነው? ሚስት ይጠረጥረኛል።
አቤት ይጠረጥረኛል ማለት የሆነ ወንድ መቶ እዚህ ከንፈሬ ላይ ከሳመኝ ሌላ ነገር ይመስላል ይጠረጥረኛል። እሺ ከዛስ በቃ የሆነ ወንድ ጋር ተቃቅፌ እንዲህ ከደርጎ ሰውጣ ካየ ሌላ ነገር ይመስላል ይጠረጥረኛል። ለመጨረሻ ጊዜ መቼ ነው ጠረጥረሻል? በቃ እሱ ከስራ ደክሞ ስመጣ እነ ሰፈር ልጅ ደስ የሚለኝ ልጅ አለ ከእሱ ጋር ተኝቻለሁ። ልክ ስመጣ ተኝተናል። ሌላ ነገር ያረኩ አልመስልም፣ አልጠረጥረኝም፣ ደበረኝ።